መምህር ግርማ ወንድሙ ላይ ተቃውሞ እየተነሳ ነው። ይሄን እንዴት እንደዚህ ታቀርባለህ ምናምን ያስብላል። አዎ ጠንቋዮች ናቸው። እንደነዚህ አይነት ሰዎች ጠንቋዮች ናቸው። አይደለም እነ ማህበረ ቅዱሳን እነ ዘመርኩን በቀላ ሌሎችም ሰዎችም አሉ በሶሻል ሚዲያ። ምን ነው እናንተ እንዲህ በጣም ተንገበገባችሁ? ደብተራ ለምን ተነካ? የጀርባ ቅማል የሆነውን እኮ ነው አባቶቻችን የሚያጋልጡ ውሸትን የሚከተሉ ብርሃንን ጠልቶ ጨለማን የሚከተሉ እግዚአብሔርን ጠልቶ ሰይጣንን አጋንንትን የሚከተሉ ሰዎች አሉ። ደግሞ ጠንቋይም አይደለም አስማተኛም አይደለም። ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይ ነው። መተተኛ ነው ካላችሁት ሂዱና አስማታችሁን አውጡትና አሳዩኝ። ቲፎዞ እንድትሆኑ ያልፈልግም። ተሳታፊ የክርስቶስ ተሳታፊዎች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም የተወደዳችሁትና የተከበራችሁት የልዑል እግዚአብሔር ቤተሰቦች ሁላችሁም እንደምንሰነበታችሁ እንደምንቆያችሁ፣ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በዚህ ቪዲዮ የምንመለከተው አንደኛ ሰሞን ሶሻል ሚዲያ ላይ ስናፈስ የነበረውን ስለ መምህር ግርማ ወንድሙ ይሆናል። መምህር ግርማ ወንድሙ ላይ ተቃውሞ እየተነሳ ነው። ይህንን ተቃውሞ ያነሱት እነማን ናቸው? ምንድነው ያሉትም አንደኛ ደረጃ ላይ የምንመለከተው ይሆናል። ሁለተኛ ደረጃ ላይ ደግሞ መምህር ግርማ ላይ ተቃውሞ ያነሱት አካላት ወይም ሰዎች ላይ ሌሎች ሰዎች ተቃውሟቸውን እያሰሙ ነው የሚገኙት። እነሱስ እነማን ናቸው? ምንድነው ያሉት የሚለውም አብረን የምንከታተለው ይሆናል። ሶስተኛ ደረጃ ላይ መምህር ግርማ ወንድሙ ስለተነሳው ተቃውሞ ምንድነው ያሉት የሚለውንም አብረን የምናዳምጥና የምንከታተል ይሆናል። አራተኛ ደረጃ ላይ ቤተክርስቲያንና መጽሐፍ ቅዱስ ስለ አገልጋይና አገልግሎት ምን ትላለች የሚለውንም አራተኛ ደረጃ ላይ የምንመለከተው ይሆናል። ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን፣ እንወዳችኋለን። በቅንነት ሰብስክራይብ እና ሼር አድርጉልን። ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩ። በድጋሜ ተመልሰን ተገናኝተናል ተመልካቾቻችን። መምህር ግርማ ላይ ተቃውሞ ተነስቷል። ተቃውሞስ ምንድነው የሚለውና እነማን ናቸው ተቃውሞንስ ያነሱት የሚለውን አብረን የምንከታተለው ይሆናል። ቀጥታ ወደ ቪዲዮና ብዙ ሰዎችን እንዴት እንደዚህ ታቀርባለህ ምናምን ያስብላል። አዎ ጠንቋዮች ናቸው። እንደነዚህ አይነት ሰዎች ጠንቋዮች ናቸው። ስለ ቅዱሳኑ ስለ ሰማዕታቱ ስለ እመቤታችን ስለ እግዚአብሔር ክብር ሳይሆን ስለ ራሳቸው ክብር የሚጨነቁ ጠንቋዮች፣ ሐሰተኛ አጥማቂያን። እንግዲህ እንደሰማችሁት ነው። ይሄ ሰው መምህር ግርማ ወንድሙ ልጆችም ጠንቋዮች፣ አስማተኞች፣ ሟርተኞች ናቸው የሚል አቋም ይዞ መጥቷል። እንግዲህ መምህር ግርማ ወንድሙ እውነትም ጠንቋይ ናቸው፣ አስማተኛ ናቸው፣ ሟርተኛ ናቸው የሚለውም አብረን ከታተለው ይሆናል። እንደነዚህ አይነት ሰዎች ጠንቋዮች ናቸው። በጣም በዛ። ምን ነው እናንተ እንዲህ በጣም ተንገበገባችሁ? ደብተራ ለምን ተነካ? የጀርባ ቅማል የሆነውን እኮ ነው አባቶቻችን የሚያጋልጡት ያሉት። ለምን ተነካብን ነው? አንተ ደግሞ ማነህ? ምንድነህ? አስመሳይ ውሸታም። እንደናንተ አይነት ውሸታም በዝቶ ነው ግፋ የበዛ የቤተ ክርስቲያን ራሱ። ምን ነው ደብተራ ተነካ ብላችሁ? ምን ነው ይሄ መተቱ ምኑ ተወጣ ተነካ ብሎ ሰው እንደዚህ እንገበገባል? ደግሞ እርግጠኛ ሆኖ ደብተራ ናቸው ጠንቋይ ናቸው ምን የሚሉት ነው? እውነተኛ ክርስቲያን ከሆንክ እውነት ለቤተ ክርስቲያን የምትቆረቆር ከሆነ እውነተኛ ክርስቲያን ከሆንክ ሱባኤ ግባና ስለነዚህ አባቶች ማንነት ማወቅ ትችላለህ። ግን ይህንን አታደርግም። ምክንያቱም የውሸት ክርስትና በዝቷላ። ውሸታሞች በዝታችኋል እናንተ። መምህር ግርማ የእውነት መምህር እንደሆኑ ይሄንን ድርጊትና እያሉት ያለ አስጠያፊ ነገር ውስጥ እንደሌሉና እናንተ የእውነት ክርስቲያን ከሆናችሁ
ስለ መምህር ግርማ ማወቅ ከፈለጋችሁ ራሳችሁ ጉባኤ ግቡና ስለ መምህር ግርማ ምንነት ጠይቁ እያለች ነው ያለችው። ሌላ ምስክርነትም አለ። መላከ መንክራት መምህር ግርማ ወንድሙ እኔ እንኳን ሳውቅ ከ20 ዓመት በላይ በቅድስት ቤተክርስቲያናችን ይህንን አገልግሎት እየሰጡ እንዳሉ እኔ ራሴ ምስክር ነኝ። እኛ የምናውቃቸው በመጀመሪያ የወንጌል አባት መሆናቸውን ወንጌላዊ መሆናቸውን ቅዱሱን መጽሐፍ በአማርኛ ብቻ አይደለም በዕብራይስጡ ያመሰጠሩ በሕጉና በሥርዓቱ መሰረት ለሕዝበ ክርስቲያኑ ለምእመናን በሚገባ ወንጌልን የሚያስተምሩ አባት መሆናቸውን እኛ ብቻ ሳንሆን ዓለም ይመሰክራል። ታላቅ አባት ታላቅ ሐዋርያ ናቸው። በውስጥም በውጭም ዓለም የሚያገለግሉ የወንጌል አርበኛ ደግ አባት ናቸው። ሲቀጥል የጸሎት አባት ናቸው። የካህን ተግባሩ ይሄው ነው፣ ሌላ አይደለም። መጽሐፍ ቅዱስን ተርጉሞ ካስተማረ ከጸለየ ለምእመናን የሚጠቅምና ዘመን ተሻጋሪ የምእመናንን አእምሮ የሚያንስ ወደ እግዚአብሔር የሚያቀርብ ቅዱሳት መጻሕፍትን የተለያዩ የሚጠቅሙ የሚበጁ ልዩ ልዩ መጻሕፍትን ጽፈው በማበርከት ቤተ ክርስቲያንንም ምእመናንንም እያገለገሉ ያሉ አባት ናቸው። ሌላውና የመጨረሻው እንግዲህ ለካህን ከተሰጠው ጸጋ የሚቀረው ማጥመቅ ነው ማለት ነው። አጥምቆ ርኩሳን መናፍስትን ገስጾ ማውጣት ነው። የተገበሩት ያሉት የወንጌል ቃል ነው። የሚጸልዩ ሰዎችም እንዲጸልዩ የሚያበረታቱ መጽሐፍ የሚጽፉ የሚያጠምቁ የሚያስተምሩ ለቤተ ክርስቲያን በቂ የሆነ ትብብር የሚያደርጉ በውስጥም በውጭም ዓለም ብዙ ሰዎች ልብ ውስጥ ያሉ ብዙ ሰዎች ምስክርነት መስጠት ይችላሉ። ሌላ ደግሞ በእውነት መምህር ግርማ ወንድሙ ጦንቃይ ናቸው፣ መተተኛ ናቸው፣ አስማተኛ ናቸው የምለውስ ከአባቶቻችን ከሊቃነ ጳጳሳት መካከል አንዱ ጳጳስ እንዲህ ምስክርነትን ይሰጣሉ። መምህር ግርማ ወንድሙ ጠንቋይም አይደሉም፣ አስማተኛም አይደሉም። ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይ እሱ ነው። ይህን ማወቅ ያለባቸው ዛሬም አሉ፣ ወደፊትም አሉ። የኢትዮጵያ ሕዝብ የሚሰራልህን አታውቅም። አትንገር ብዬ ብነግረው አትንገር ብሎ ነገረው። አሁንም አሉ፣ ወደፊትም ይኖራሉ። እግዚአብሔር የፈቀደላቸው ወደዳችሁም በአጋንንት መንፈስ በውቃቤ በዛር በጥንቆላ በመተት ያላችሁ በሙሉ ተጠራርጋችሁ ውቅያኖስን ትገባላችሁ እንጂ በምንም አይነት መምህር ግርማን አሸንፋለሁ የሚል አባይን በጭልፋ እንደመስፈር ነው። መምህር ግርማን ጦንቃይ ነው የሚለው ሰው ራሱ ጦንቃይ ነው ያሉት። እንግዲህ ወንድሜ ይስማ፣ እንግዲህ ከአባቶቻችን በላይ አናቅ ቀርቦ ነገሩን መርምሮ ስልጣነ ክህነቱን ሰጥቶ እንዲያገለግሉት የሾሙ ብፁዓን አባቶቻችን ናቸው ምስክርነትን እየሰጡ ያሉት። አንተ ደግሞ ምናልባት ጋኔል ካለብህ ርኩስ መንፈስ ካለብህ እሳቸው ጋር ሄድና ንስሐ ግባና ተጠመቅ ትድናለህ። ብዙ ሰዎች እንደዚህ ሲቃወሙ የነበሩት እዛ እሳቸው ጋር ሄዱ የዳኑት አሉ። አይታወቅም። አንተ ላይ የተጫወተ ያለው ርኩስ መንፈስ ሊሆን ይችላል። ምስል ሲጠነቁላያችሁ የሚያነቡት መጽሐፍ ቅዱስ ነው፣ ወንጌል ነው፣ ቃለ እግዚአብሔር ነው የሚያስተምሩት። የተለየ የለም። እኔና እናንተ በውሸት
እዚያ ፍርጥ ትል እንደሆነ እንጂ እሳቸው ጠንቋይ አይደሉም። ግማሹ ወሬ ለማዳመጥ የመጣችሁ ትኖር ይሆናል፣ ግን በእግዚአብሔር ኃይል እናሸንፋችኋለን። የእኛ መስቀል ይፈውሳል። አባቶቻችን ፈዋሾች ናቸው። መስቀላቸውን ያድናል፣ ይፈውሳል። ጸበሉን ይፈውሳል። እምነታችን ይፈውሳል። አሁን አገልግሎት እየሰጡት ያሉ በምንድን ነው? በመስቀል ነው፣ በጸበል ነው፣ እግዚአብሔር ቃል ነው አይደል እንዴ? አዎ እንኳን በመስቀልና በጸበል ይቅርና ቅዱስ ጴጥሮስ በጥላው ሁሉ አጋንንት ሲያወጣ አልነበረም እንዴ? ምን ይደንቃችኋል? አዲስ ነገር አይደለም። ጆሮ ያለ ሁሉ ይስማ እንዳለ መጽሐፍ ቅዱስ መስማት ያለብን ራሳችሁን መወሰን ያለብን። አንዳንድ ሰዎች እውነት የማይመቻቸው ሰዎች አሉ። እውነትን ጠልቶ ውሸትን የሚከተሉ፣ ብርሃንን ጠልቶ ጨለማን የሚከተሉ፣ እግዚአብሔርን ጠልቶ ሰይጣንን አጋንንትን የሚከተሉ ሰዎች አሉ። ከዛ ወገን ካልሆነ እሳቸው የሚሰጡትን አገልግሎት የሚቃወሙ ሰው አለ ብዬ አልገምትም። እኔ ቲፎዞ እንድትሆኑ አልፈልግም። ተሳታፊ የክርስቶስ ተሳታፊዎች እንድትሆኑ ነው። የቤተ ክርስቲያን መንፈሳዊ ጸጋ ልጆች እንድትሆኑ። እስራትን የታሰሩትን ፍቱ አይደል ያሉ? ለምን እናጠብቃለን ታዲያ እስራቱን? ለምንድን ነው? ምን አይነት ቡዳ ነው ያለብን? ምን አይነት መንፈስ ነው ያለብን? ምንድን ነው የቤተ ክርስቲያን ዓላማዋ? ምንድን ነው ግቧስ? ምንድን ነው የወንጌል ትምህርት? ምንድን ነው ቃሉ? ምንድን ነው? አንዳንዴ ግራ ያጋባል። ወዴት ነው የምንሄደው? እንዴት ነው የምናስበው? እውነት እኔ አሁን አስማተኛ ነኝ እያልኩ እኔ እኮ አስማቴን ራሱ መፈለግ ጀመርኩ። በራሴው ላይ ተጠራጠርኩ። አስማተኛ ነው ቃሉ፣ መተው አስማቱን ያውጡ። መተተኛ ነው ካላችሁት ሂዱና አስማታችሁን አውጡትና አሳዩኝ እስቲ። እሳቸው መተተኛ ከሆኑ፣ ጦንቃይ ከሆኑ፣ አስመሳይ ከሆኑ እናንተ ቅዱሳን ሂዱና መድረክ ላይ ሕዝብ ፊት ስራቸውን አጋልጡትና ለሕዝብ እስቲ ይፋ አድርጉት እስቲ እናያለን እስቲ። ያለ ሂዱ እስቲ እዚህ ሚዲያ ላይ ወጣችሁ ከምታወሩት ለቤተ ክርስቲያን የምትቆረቆሩ ከሆናችሁ፣ ለቤተ ክርስቲያናችን የምትቆሙ ከሆናችሁ፣ ለእውነት የምትቆሙ ከሆነ ሄዱና እስቲ አስማት ከሆኑ ቤተ ክርስቲያን የሚያገለግሉበት ቦታ ሄዱና ከቤተ ክርስቲያን አስወግዱ እስቲ። እሳቸው እናንተ ያሰራችሁትን ሰዎች ፈቶ እንደሚያሳዩ ሁሉ በጦንቃይ ወይም በድግምት የሚሰሩ ከሆነ እናንተ የቅዱሳን ሰዎች ሂዱና አውጡትና አሳዩን። ያነ እናንተ እንከተላለን። አለዛ በቀናት የምታወሩ ከሆነ ራሳችሁ የደበቃችሁትና የሰራችሁት ነገር አለ ማለት ነው። ራሳችሁ ጦንቃይና አስማተኛ ስለሆናችሁት የራሳችሁ ጦንቃይና መተት ስለሚጋለጥባችሁ በዛ ምክንያት ይሄ አገልግሎት እንዳይሰራና እንዳይከናወን እንቅፋት ለመሆን ነው የምትወተውቱት እንጂ ሌላ ጉዳይ ኖራችሁ አይደለም። እስቲ ባለፈው ለምን ወጣችሁ አትናገሩም ነበር? ሞጆ ላይ መተተኛ ጦንቃይ ተይዟል ሲባል ዝም አላላችሁ? ለምን አትናገሩ ነበር? የናንተ ተልእኮ እንደሆነ ተረድተናልኛ በቃ። ስለዚህ እውነተኛ የቤተ ክርስቲያን ሰዎች ከሆናችሁት እሳቸውን የምትቃወሙት ሁሉ ሄዱና እሳቸው ጋር ጦንቃይ እንደሆኑ መተተኛ እንደሆኑ መድረክ ላይ ስራቸውን አጋልጡትና በቪዲዮ አሳዩን። አለበለዚያ ዝም ብላችሁ ብታወሩን የሚሰማቸው ሰው የለም። አስማተኛ ነው ቃሉ፣ መተው አስማቱን ያውጡ። እኔ ግን ቃሉ እንደተናገረው ወደ ታሰሩት ሂዱ ነው የሚለው። ስለዚህ ወደ ታሰሩት ነው የመጣሁት። መንፈስ ወደ አሰራቸው፣ መተት ወደ አሰራቸው፣ አስማተኛ ደፍተሮች ወደ አሰሯቸው፣ ጠንቋዮች ወደ አሰሯቸው፣ ወደ እነዚህ ነው የመጣሁት። ቡዳ ወደ በላቸው፣ ዛር ወደ አደቀቃቸው፣ አጋንንት ወደ አጠፏቸው ነው የመጣሁት። ከመጡም በኋላ የኔ አይደለም የማረጋቸው፣ ለጌታ ያስፈልጉታል በሉ።
እኔ ቁረቡ፣ ስገዱ፣ ጸሉ የሚል ጠንቋይ የት ሀገር ነው ያለው? ታዲያ እንዴት ነው ነገሩ? ወዴት እየሄድን ነው? ምንድነው የምናስበው? ከዚህ ቪዲዮ ብዙ ነገር እንዳገኛችሁት እንደተማራችሁት አልጠራጠርም። በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር።